እንደምን ሰነበታችሁ ሲጅነኝ ዛሬ ከግጥሙ ወጣ ብለን ስለ ስደተኛ እህቶች ህይወት ላወራ ብዙዎቻችንን ማዳም ቤት ስንገባ ህልማችንን አብረን የቀበርነው ይመስለኛልና ስደተኛ ነኝ የሚለው ስም ተስፋችንን ይገፋዋል ወይም ገፎታል መሰለኝና ግን እውነቱ ይህ ነው። ዛሬ እኔ በግሌ የምጠቀምባቸውን ጥንካሬዎች ላካፍላችሁ እወዳለሁ። አንደኛ ጊዜሽ ያንቺ ነው። ሁለተኛ አእምሮሽን አስተካክይ። ሶስተኛ አንቺ ብቻሽን አይደለሽም። ቤት የሌለው ሰላም። ቤት የሌለው ሰላም አካል በስደት ልብ ደግሞ አገር ቤት ተደራራቢ ነው ትዝታ ከናፍቆት ግን ደግሞ ጀግናነን ሪከርድ ሰባሪ ለዓላማ ኗሪ ትንሹን ትልቁን ሁሉንም አክባሪ ጀግናነን ቤተሰብን ጧሪ። ሰላም የሌለው ቤት ስደትን ጉርጉሩ አሳልፈው ነበር እያልኩሽ ሽሩሩ ለካ አልገባኝም እንጂ የጀግኖች ጀግናነን ፈጣሪን አመስጋኝ ለሀገሯ ኩሩ እሷ የቀለጠች ልክ እንደ ሻማይቱ ልክ እንደ ኩራዙ መብራት ናትኝ ለካ ስደተኛይቱ። የሰላም እመቤት ስደተኛ እህቴ ላንቺ ቃል የለኝም ምን ላድርግሽ እኔ ጀግንነትሽንማ ጥንካሬሽማ ምስክር ይሁንሽ አንድ ስሚኝማ ኧረ ተይ ቅመሟ። ስም አወጡልሽ አሉ በሶስት ቃላት ቅመም አሉሽ አሉ መች ገልጽሻል ጭራሹን ያንስብሻል። ኧረ ያንቺ ነገር ፈጣሪ ይዞልሻል የትኛውን ትቼ የቱን ልሻለው በርችልኝ ጀግናዬ እኮራብሻለሁ። ስደተኛ መባል ጭራሹን አትፍሪ እሱን ተይውና ወደፊት ብረሪ። ንስር ነሽ እርግቤ ክንፍሽ ይሁን ስደት መድረሻሽ ነው ስኬት መድረሻሽ ነው ስኬት።